መቀደስ ማለት የሆነ ነገር ማድረግና አለማድረግ ማለት አይደለም። የመጀመሪያ ትርጉሙ መቀደስ ማለት ለአንድ ነገር ብቻ መሆን ማለት ነው። መለየት ማለት ነው ቅድስና ማለት። አሁን ለምሳሌ እግዚአብሔር ይመጣና ይሄ የኔ ነው ካለ የእግዚአብሔር ብቻ ነው፣ ማንም ሊጠቀምበት አይችልም። ቀድሼዋለሁ ካለ እግዚአብሔር ይሄ አሁን ለምሳሌ መገናኛ ድንኳኑ ጋር ይመጣና በመገናኛ ድንኳን ውስጥ ያሉ መገልገያዎችን በሙሉ በዚያን ጊዜ የሚታረደውን የጠቦት ወይ የበግ ደም ሊሆን ይችላል ይረጭባቸውና የኔ ነው ይላል እግዚአብሔር። ከዛ በኋላ ብትገለገልበት ማንኪያው ለምን ተገለገልክብኝ አይልህም፣ ባለቤት አለው። እግዚአብሔር መጥቶ ለምን የኔን ነካ ይላል። ቤተ መቅደሱን እግዚአብሔር ይመጣን ይቀድሰዋል። ማንም ወደ ቤተ መቅደስ ሲመጣ የኔ ነው አካባቢው ይላል። ማንም እንደፈለገ ዘው ብሎ መግባት አይችልም። እግሩ በገመድ ታስሮ ቃጭል ተደርጎለት ስለ ኃጢአቱ ስለ ሕዝቡ ማጥያት የታረደውን የኮርማ በግ ተሸክሞ እየፈራ ቅድስትን አቋርጦ ያንን በጣም ወፍራም መጋረጃ ይከፍቱለታል። ከግንብ የወፈረ መጋረጃ ይከፈትለታል። ድቅድቅ ያለ ጨለማ ነው ባይዘው፣ በጣም ጥቅጥቅ ያለ ታቦቱ የሚያድርበት ማለት ነው። እዛ ውስጥ ሻማ ማብራት አትችልም። ለምንድን ነው ሻማ ማታበራው? እግዚአብሔር ብርሃን ነው ስለሚል መጽሐፍ ቅዱስ። ካንተ አይበደርም። the light itself በማንነቱ የብርሃን ፋውንቴን ነው። ይኸው ገብቶ ሰውየው ስለ እርሱም ስለ ሕዝቡ ኃጢአት መስዋዕት ይዞ ሲገባ ቦታው የእግዚአብሔር ነው። እግዚአብሔር አለ በአካባቢው ላይ፣ ዙሪያው ላይ በሙሉ እግዚአብሔር ሰፍሯል። ምንም ነገር ከተሳሳትክ ደጅ ያሉ ሰዎች ገመድ ነው ቼክ የሚያደርጉት። ከወደቀ ገብቶ የሚያወጣው የለም፣ የገባው በሙሉ ያልቃል። ስለዚህ ባይዘው ተገብቶ ስለማይወጣ ነው በገመድ። ቅዱስ ነው። የኔ ነው ካለ የብቻው ነው። እግዚአብሔር ሕዝቡን መጥቶ የኔ ነው አለ። ማንም ቢነካ ለምን ነካ ይላል። አሁን ጠላት መጥቶ አንተን አታክ ሲያደርግ እግዚአብሔር በተናጠል ነካ ይላል። መንግስቴን ማን የነካው ነው? ኪንግደም ነው። እስቲ አሜን በሉ። በክርስቶስ ደም የእግዚአብሔር ሆነናል። እሱን ነው። ተቀድሰናል፣ ተለይተናል፣ ከዚህ ዓለም ወጥተናል። የእግዚአብሔር ልጆች ተብለን ተጠርተናል። ጮክ በሉና የእግዚአብሔር ልጆች ነን። ይሄ ነው ክርስትናችን። በዓለም ነው ያለነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ቀድሶናል፣ ለይቶናል። የእግዚአብሔር ብቻ መሆን ማለት ነው። የሌላ መጠቀሚያ መሆን አይቻልም። የእግዚአብሔር ብቻ ነን። ስለዚህ ማንም መጥቶ ፈቃዱን በእናንተ ላይ ማድረግ አይችልም። የእግዚአብሔር ናችሁ።